በማር የተለወሰው መርዝ ፌሚኒዝም። በዚህ ዝግጅት የፌሚኒዝም ውልደት እንዲሁም እድገት እንዲሁም ደግሞ ግቦቹ ምን እንደሆኑ ከመሰረቱ እንቃኛለን። መልካም ቆይታ። ዘ ዴቪል ኢን ዘ ዲቴል እንዲል ጀርመናዊው ፈላስፋ ኒቼ ከላይ ሲታይ ፌሚኒዝም ለሴቶች መብት የቆመ የሚመስል ወደ ውስጥ ሲገባ ግን አስደንጋጭ ነገሮች ያሉበት አስተሳሰብ ነው። በመዝገበ ቃላት ፍቺ ፌሚኒዝም ማለት በማህበራዊ ይሁን በግል ህይወት በሴቶች ላይ ያሉ ማህበራዊና ህጋዊ ገደቦችን በማንሳት በሁለቱም ጾታዎች መካከል እኩልነትን ለመፍጠር የሚጥር ፖለቲካዊ ወይንም ማህበራዊ ጥናትና እንቅስቃሴ የሚል ፍቺ ቢኖረውም በቅርቡ በ2022 በፈረንጆቹ በወጣው በካምብሪጅ እና ኦክስፎርድ ዲክሽነሪ ሴት የሚለውን በራሱ ፍቺ ቀይረው ራሱን ሴት ነኝ ብሎ ያመነ የተቀበለ አይዴንቲፋይ ያደረገ ብለዋል። ስለዚህ ያ የላይኛው ለየትኛዋ ሴት ነው የሚሞግተው ይሄኛው ፌሚኒዝም የሚለውን በራሱ ጥያቄ ውስጥ የሚያስገባ ነው ማለት ነው። ስለዚህ ከምንጩ ነገሩን ደግሞ መመልከት ስላለብን አብረን እንቆይ። የፌሚኒዝም አጀማመር። የፌሚኒዝም እናት ተብላ የምትጠራው ሜሪ ሆልስቶንክራፍት ትባላለች። The Vindications of the Rights of Women የሚል መጽሐፍ አላት። ስለ ሴቶች የመማር መብት የሚናገር ነው። ስለ ፌሚኒዝም አጀማመር ታሪክ በደንብ ማወቅ የምትፈልግ ከሆነ በኬሪ ግሬስ የተጻፈውን The End of Woman የተሰኘውን መጽሐፍ ብናነብ አይን ከፋች የሆኑ ነገሮችን እናገኛለን። ፌሚኒዝም እንዴት ከባዕድ እምነት ጋር ከኦካልት ሲስተም ጋር እንዴት እንደሚያያዝ እንዴት እንደሚገናኝ ትሞግታለች። ፌሚኒዝም በጣም የደረጀው የፈረጠመው ጉልበት ያገኘው አቅም ያገኘው ግን በ19ኛው መቶ ክፍለ ዘመን ነበር። ፌሚኒዝም አሁን ያለውን ደረጃ እስኪደርስ የተለያዩ ሂደቶችን አልፏል። ሂደቶቹም የየራሳቸው እንቅስቃሴዎች የየራሱ አንቀሳቃሾች ደግሞ አሉት፣ እንዲሁም ግቦች አሉት። ሂደቶቹን ዌቭስ ተብሎ ይጠራሉ። 4 አንዳንዶችም 3 ይሏቸዋል። በ4 እንክፈላቸው። የመጀመሪያው ዌቭ ፈርስት ዌቭ ኦፍ ፌሚኒዝም የመጀመሪያው ዙር እንቅስቃሴ። ይህ የመጀመሪያው ዙር እንቅስቃሴ የትኩረት አቅጣጫው የሴቶችን የመምረጥ መብትና የግል ንብረት የማፍራት መብት ከዛ ጋር የተያያዘ ጥያቄ ነበር። ከ1848 እስከ 1920 እንደ አውሮፓውያን አቆጣጠር ድረስ ነበር እንቅስቃሴው የነበረው። የእንቅስቃሴው እንደ ስኬት የሚታየው በ1920 በአሜሪካ በነበረው እንቅስቃሴ ሕግ እንዲወጣ አንቀጽ 19 የሴቶችን የመምረጥ መብት እንዲጎናጸፉ አድርጓቸው እንደነበረ ይነገራል። ሁለተኛው ዙር እንቅስቃሴ ሰከንድ ዌቭ ኦፍ ፌሚኒዝም። ሁለተኛው ዙር እንቅስቃሴ የመጀመሪያው ዙር እንቅስቃሴ ላይ አልተደረሱም፣ አልተነገረባቸውም፣ አልተወራባቸውም የሚሏቸውን አስተሳሰቦችን ይዞ መጣ። በዚህን ጊዜ ነው እንግዲህ ከ1960ዎች እስከ 1980 እንደ አውሮፓውያን አቆጣጠር የተደረገ እንቅስቃሴ ነው። እንደነ ሲሞን ደቡቨር የመሳሰሉ ስለ ጾታ ሰከንድ ሴክስ የሚል መጽሐፍ አላት ሲሞን ደቡቨር እና ጾታና ጀንደር እና ሴክስ ዲፈረንት ናቸው ይለያያሉ የሚል አስተሳሰብ ይዛ መጣች። እንኳን ሴቶች ሴት በመሆናቸው ብቻ እንኳን ተበድለዋል የሚል ሴቶችን እንደ ተጠቂ እና ኦፕረስ የሚል አጥቂ ተጠቂ የሚል ፓራዳይም ያለውን አስተሳሰብ ይዘው ብቅ አሉ። በዚህን ጊዜ የሁለተኛው ዌቭ የትኩረት አቅጣጫ የነበረው ማህበራዊና ኢኮኖሚያዊ እኩልነት፣ ነባሩን የጾታ ሚና መገዳደር ወይንም ፓትሪያርኪን አቦሊሽ ማድረግ፣ አባታዊ ወንድ መራሽ ስርዓት ነው፣ አባታዊ ስርዓት ነው ያለው። ስለዚህ ያንን ስርዓት መገዳደር ለዚህ ሁሉ ውድቀት ለዚህ ሁሉ ቀውስ ተጠያቂው አባታዊ ስርዓት ስለሆነ ያንን ስርዓት መገርሰስ አለብን የሚል
አስተሳሰብ፣ ያንን መገዳደር። ሌላው የመውለድ መብት፣ የወሊድ መቆጣጠሪያ፣ ውርጃ ከዚህ ጋር የተያያዘ ነው። በእነዚህ በ1960ዎቹ መጀመሪያ በጣም የነበረ እንቅስቃሴ ነበረ፣ ሶሻሊዝም የሚባል እንቅስቃሴ፣ እንዲሁም ኮሚዩኒዝም። ለታችኛው ተንቋል ተጨቁናል ለተባለው ለታችኛው መደብ ላወር ክላስ ለሚባለው መደብ እንታገላለን የሚለው ይህ እንቅስቃሴ ሴቶች ከስራ እንዳይርቁ ለሴቶች በማሰብ ለሴቶች መብት ተቆርቁሮ ሳይሆን ሴቶች ከስራ እንዳይርቁ እንዳይወጡ ምንድን ያደረገው ውርጃንና የወሊድ መቆጣጠሪያን ፈቅዶ ነበረ በሶቪየት ህብረት በነበሩ ሀገራት ላይ ይህ ስርዓት። ስለዚህ የመዋለድ መብት ላይ መወሰን መሰልጠን ይጠቀሳል። ሌላው የሴቶች ጥቃት ዶሜስቲክ ቫዮለንስ የምንለው የሴቶችን ጥቃት በተመለከተ ሙግት ያቀርብ ነበረ። የስራ ቦታ መድሎ፣ እነዚህን የመሳሰሉትን ነገሮች ያነሳ ነበረ የሁለተኛው ዙር እንቅስቃሴ የመጣው። ከዛም በኋላ ከትንሽ ቆይቶ ሰርድ ዌቭ ኦፍ ፌሚኒዝም ተነሳ። የሶስተኛው ዙር እንቅስቃሴ ከ1990 እስከ 2010 እንደ አውሮፓውያን አቆጣጠር የተነሳ እንቅስቃሴ ነበረ። የትኩረት አቅጣጫው የግል መብቶች ኢንዲቪጁዋል ራይትስ እየጠየቀ መጣ እና ዳይቨርሲቲ ብዝሃነት፣ እነዚህ ኤልጂቢቲኪ አንድ ሴት ስለሆነችም እንዲሁም ዲሳብልድ ከሆነችም አካል ጉዳተኛ ከሆነችም አካል ጉዳተኛ ስለሆነችም ጥቃት ይደርሳል። ይሄ ሲቪል ራይት ሙቭመንት የሚል የሰብአዊ መብት እንቅስቃሴ ተብሎ በሰብአዊ መብት ከነዚህ ጋር ተገናኝቶ አንድ ላይ ኤልጂቢቲኪ የሚል እንቅስቃሴ ውስጥ ፌሚኒዝም በስፋት የተሳተፈበት አብሮ የተንቀሳቀሱበት ጊዜ ነበር። ምክንያቱም ሁለተኛው ዙር እንቅስቃሴ አልወከለም፣ አንዳንዶችን አላካተተም፣ ጥቁሮችን አላካተተም፣ ለነጮችና ለመካከለኛ ሚድል ክላስ ለሆኑ ሴቶች ብቻ ነው ያንን ነው እየታገለ ያለው። ስለዚህ ለጥቁሮች እንዲሁም አካል ጉዳተኞች እያለ ነበር እና ጥቃት በቃ ይተላለፋል ወይንም ኢንተርሴክት ያደርጋል። ኢንተርሴክሽናል ነው። አንድ ሰው ፕሪቪሌጅድ ለመሆን ለምሳሌ ነጭ ከሆነ ወንድ ከሆነ ፕሪቪሌጅድ ነው ተጠቅሟል አይነት ነገር፣ እንዲሁም ደግሞ ሴት ከሆነች ጥቁር ከሆነች ምናምን ከሆነች እያለ ይሄዳል። ተጎድታለች የሚል አስተሳሰብ ይዞ መጣ። ምንድነው በዚህ ጊዜ ሴቶችን እንደ ቪክቲም ማሳየት፣ እንደ ተጠቂ ማሳየት፣ ሴቶችን እንደ ተጠቂ ማሳየት፣ ያንን ነገር ይዞ መጣ። በዚህ ጊዜ በጣም ቤቲ የምትባል the woman ማይስቲኪ የሚል መጽሐፍ የጻፈቻለች ቤቲ የምትባል ከነሱ መካከል ከአንቀሳቃሾቹ ውስጥ ትጠቀሳለች። በጣም ብዙ ኮፒ የተሸጠ መጽሐፍ ነው የጻፈችው። በዛን ጊዜ ሴቶችን እንደ ቪክቲም እንደ ተጠቂ፣ እንደውም ምንድነው እሷ የምትለው ጋብቻ ምቹ ማጎሪያ ወይንም ሜሬጅ ኢዝ ኮምፎርታብል ኮንሰንትሬሽን ካምፕ ብላ ነበረ በመጽሐፏ ስትናገር የነበረው። ሌላው አራተኛው ዌቭ ነው፣ ፎርዝ ዌቭ ኦፍ ፌሚኒዝም ምንለው። አንዳንዶች በሶስተኛው ላይ ያቆማሉ፣ አሁንም ያለው ያን ይላሉ። አንዳንዶች ደግሞ ፎርዝ ዌቭም አለው ፌሚኒዝም ይላሉ። ከ2012 እስከ አሁን እስካለው ድረስ እንደ አውሮፓውያን አቆጣጠርና የትኩረት አቅጣጫው አለ። የትኩረት አቅጣጫው ምንድነው? ዲጂታል ማንቃቶች፣ ዲጂታል አክቲቪዝም፣ ሶሻል ሚዲያ ሃሽታጎችን መጠቀም፣ ሚቱ ሃሽታግ፣ ታይምስ አፕ፣ የተለያዩ ሃሽታጎችን በመጠቀም ሰዎችን ማንቃት ይላል። በቃ ተጠቂ ነው፣ እንደዚህ ሆኗል፣ የሴቶች መብት እዚህ ጋር እንደዚህ የሚል የተለያዩ ሚዲያዎችን ኮንትሮል ማድረግ፣ በጣም በናሬቲቭ በተለያዩ ትርክቶች ኮንትሮል ማድረግ፣ መቆጣጠር የተሰኘውን ሐሳብ እናገኛለን። ፌሚኒዝም በአጠቃላይ ዲኮንስትራክት በማድረግ በማፍረስ ላይ የተመሰረተ ያንን መሰረት ያደረገ አስተሳሰብ ነው እንጂ የራሱን አማራጭ የሆነ በዚህ መንገድ እንጓዝ የሚል አማራጭ የሆነ ነገር አልዘረጋም። በፓትሪያርኪ አንመራ ካለ ዓለም የራን ያደረገች ያለችው በዚህ ስርዓት ነው ካለ የዓለም አጠቃላይ ከዚህ በፊት የነበሩት ስልጣኔዎች በሙሉ የፓትሪያርኪ ውጤት ናቸው። ስለዚህ በፓትሪያርኪ አንመራም፣ ይህ አስተሳሰብ መፍረስ አለበት ካለ የራሱን አማራጭ አስተሳሰብ ማቅረብ ነበረበት። ግን ተቃውሞ ብቻ ያንን ነገር ልክ አይደለም የሚል ንግግር ብቻ እንጂ አማራጭን ነገር ያቀረበ አስተሳሰብ አይደለም። ፌሚኒዝም ምንድነው ያፈራው ፍሬ?
አንድ አስተሳሰብ አይዲዮሎጂ የሚለካው በፍሬው ነው፣ ወይንም በሚያመጣው ውጤት ከሆነ ባሳደረው ተጽዕኖ ከሆነ ምንድናቸው የፌሚኒዝም ተጽዕኖች? አንደኛ ፌሚኒዝም የዓለም ስልጣኔ እንዲወድቅ እያደረገ ነው። የዓለም ስልጣኔ እንዲወድቅ እያደረገ ነው። እንዴት ካልን አንደኛ አነስተኛ የወሊድ ምጣኔ እንዲኖር እያደረገ ነው። አሁን በምንመለከተው ከሆነ ብዙ ሀገራት የህዝብ ቁጥር በጣም እየመነመነ ነው። የዓለም ስልጣኔ ደግሞ የሚቀጥለው በህዝብ ቁጥር ነው። ለምን ስልጣኔዎች ይወድቃሉ የሚል አንድ ጥናታዊ ጽሑፍ ነበር። ለምን ኢምፓየሮች ይወድቃሉ? ለምንድን ነው ኢምፓየሮች የሚወድቁት? አንደኛ ኢምፓየር የሚወድቀው የወሊድ ምጣኔ ማነስ በምክንያት ይጠቀሳል። ሰዎች ማይዋለዱ ከሆነ ስልጣኔ እየቀነሰ ሲቪላይዜሽን እየወደቀ ይሄዳል። ፌሚኒዝም ደግሞ ውርጃንና የወሊድ መቆጣጠሪያን እነዚህ ነገሮችን የሚደግፍ ነው። ስለዚህ ሰው ምንድን ነው የሚሆነው? እየቀነሰ ይሄዳል። እንደውም አንዳንድ ሀገራት በቅርቡ ኢንካሬጅ እያደረጉ ነው ዜጎቻቸውን ውለዱ እያሉ አሉ። ፕሮናታሊስት የፖሊሲ የሚከተሉ ሀገራት አሉ። ላይክ እንደነ ራሽያ የመሳሰሉ ሀገራት በጣም ዜጋ እየቀነሰ፣ እንደ ጃፓን የመሳሰሉ ሀገራት ትልልቅ ሰዎች እያረጁ እየሄዱ ግን የህዝብ ቁጥር እየቀነሰ ነው የሚሄደው። የህዝብ ቁጥር ደግሞ ቀነሰ ማለት ስልጣኔ ስክራምብል እያደረገ ነገ ያንን ሀገር የሚያስቀጥል ህዝብ እየጠፋ ይሄዳል ማለት ነው። ስለዚህ አንደኛ የዓለም ስልጣኔ እንዲወድቅ እያደረገ ነው። ሁለተኛ የቤተሰብ መዋቅር እንዲፈርስ እያደረገ ነው። የተረጋጋ ማህበረሰብ የሚኖረው ኒውክሊየር ፋሚሊ የሚባሉት አባትና እናት እንዲሁም ደግሞ ልጆች ባሉበት ቤተሰብ ዓለም ስትሞላ ነው የተረጋጋ ማህበረሰብ የሚፈጠረው። ግን ምንድነው እያደረገ ያለው ፌሚኒዝም? ጋብቻ ልክ እንደ ባርነት ነው፣ ልጆች ማለት ሸክም ናቸው እና በርደን ናቸው ብሎ በማስተማር ሰዎች ቤተሰብ የሚባለውን ነገር እንዲፈሩ እያደረገ ነው ያለው። ድሮ በፈረንጆቹ 1980ዎቹ አካባቢ አባት ብቻ ነው ገቢ የሚኖረው። ቤተሰቡ በአባት ገቢ ይተዳደራል። ግን አይቸገሩም። አባት ስራ ካለው ሳይቸገሩ ይኖራሉ በዛ ገቢ። አሁን እናትም አባትም ሁለቱም ወጥተው ይሰራሉ። ግን ለኑሮ እንኳን ያበቂ አይደለም። ኢቭን በጣም አሁን ያለው ቤዝድ የሆነ ቤዝዶን ሜሪት ቤዝዶን በችሎታ ሳይሆን መሰረት ያደረገው አሁን በጾታም መሰረት ያደረገ ቅጥር እየተቀጠረ አብዛኛውን ጊዜ ወንዱ ከስራ እየተፈናቀለ ወንዱ ስራ ማያገኝበት ሁኔታ እየተፈጠረ ነው ያለው። ስለዚህ ወንዱ ፖሲብል የሆነ ጋብቻን እንኳን የመመስረት ለነገ ፍላጎት እየኖረው አይደለም፣ እየቀነሰ ይሄዳል ማለት ነው። ለምን? ያንን ነገር አፎርድ ማቅረብ ፕሮቫይድ ማድረግ ስለሚያቅተው ማለት ነው። ስለዚህ ይሄ ደግሞ ምንድነው? የፌሚኒዝም ውጤት ነው። ሌላው ነባሪው ሚና መገዳደር ነው። ነባሩ ትራዲሽናል የሆኑ ሮሎች አሉ። ያንን ነገር መገዳደር። ስለዚህ እኩልነን በሚል ሴንስ ወንዱ መስራት ያለበትን ስራ እንዳይሰራ፣ ሴቷም ደግሞ መስራት ያለባትን ስራ እንዳትሰራ ይደረጋል ማለት ነው። ኢንዲፔንዳንቱ በቃ ኢንዲፔንዳንት ነኝ ይላሉ። ግን እንደ እውነቱ ከሆነ ማንም ሰው ኢንዲፔንዳንት ሊሆን አይችልም። አሁን እሷ ከባሏ ዲፔንደንሲ ልትወጣ ትችላለች። ነገር ግን የማን ዲፔንዳንት ነው የምትሆነው? የስቴቱ ዲፔንዳንት ነው የምትሆነው። የመንግስት ዲፔንዳንት ነው የምትሆነው። መንግስት ያሰራታል፣ ይቀጥራታል፣ ይከፍላታል ማለት ነው። ስለዚህ በገንዘቡ ባሪያ አደረጋት ማለት ነው። ስለዚህ ከባሏ ወጣ ለማን ነው የምትሰራው? ወይ የግል ስራ የምትሰራ ከሆነ ለሆነ አለቃ ነው የምትሰራው። ስለዚህ የዛ አለቃ ጥገኛ ትሆናለች ማለት ነው። የዛ ድርጅት ጥገኛ ትሆናለች ማለት ነው። ስለዚህ እንደውም ምንድነው የሚሆነው ማለት ነው? በዚህን ጊዜ በጣም ክፉ ነገር ነው ሀፐን እያደረገ የሚሄደው ማለት ነው። ስለዚህ ፌሚኒዝም እነዚህን የመሳሰሉ ነገሮችን ሌሎች ብዙ ነገሮችን ማየት እንችላለን። ያመጣብን ጉድ ነው ማለት ነው።